ይህን ተመልከት። እውነተኛ አስደናቂ ነው። በአንድ ስርዓት ብቻ ማንኛውንም አትክልት ማባዛት ትችላለህ። የፍራፍሬ ዛፎች፣ ሮዛ፣ የሽታ አትክልቶች፣ የበለስ ዛፍ፣ የምትፈልገው ሁሉ ያለ መሬት፣ ያለ አስደናቂ ቃትና ሳትወጣ ምንም ገንዘብ እና ከሁሉ በላይ ይህን አሁኑኑ በቤትህ ያሉ ነገሮች ማድረግ ትችላለህ። ዛሬ አስደናቂ ቀላል ዘዴ እማራለሁ። የሚታወቀው የመጠጥ አሰራር ከታይላንድ የመስኩት ዘዴ ጋር በተያያዘ ነው። ይህ መሠረታዊ ቴክኒክ በጥቂት ሳምንታት ውስጥ ነጭ፣ ወፍራምና ጤናማ ሥሮች ያገኛል። ለመተከል ዝግጁ። እስከ መጨረሻው ቆይ፣ ምክንያቱም ደግሞ ስንቅ እና ተመሳሳይ ችግሮች እንዳይኖሩ የሚያደርግ ተፈጥሯዊ አንቲፉንጋል መፍትሄ እማራለሁ። እንጀምር። ለዚህ ዘዴ የሚያስፈልጉ ነገሮች 1 ሊትር ወይም 1 ከፊል ሊትር የሆነ የፕላስቲክ ቦታል፣ ከፍተኛ የሆነ የብርጭቆ ጭማቂ፣ ንጹህ የሆነ የጨርቅ ቁራጭ፣ በተሻለ መልኩ የቱብ ጨርቅ፣ ካፈር ወይም መቁረጫ ጓዳ፣ በጥሩ የታጠበ የወንዝ አሸዋ፣ የሥራ አዳራሽ አሸዋ ወይም የባህር አሸዋ ሊሆን ይችላል፣ ግን በጥሩ ልታጠበው አለብህ። የማጠቢያ ማቅረቢያ፣ የተፈጥሯዊ የቆዳ ቅመም፣ ካኔላ፣ 1 የአሎዌ ቅጠል፣ 3% ወይም 10 ቮሊዩም የሆነ ኦክሲጅን ውሃ እና 2 ቅርጽ፣ 1 የሮዛ እና ሌላው የሎሚ ዛፍ ቅርጽ። አሁን እንደገና መቀናትን ዘዳት። ከንጹህ ጨርቅ 2 ሴንቲሜትር ስፋትና 20 ሴንቲሜትር ርዝመት ያለው ጭራ ቁርጠህ ውሰድ። ይህ በቂ ነው። አሁን የቦታል መደርደሪያውን ውሰድና በካተር መካከሉን ትንሽ ቁርጠህ ቀይ። እኛ መቀናቱን በዚያ ቀየታ እንሰፍናንም። አንድ ክፍሉ ወደ ታች ይቀየማል፣ ሌላው ክፍል ደግሞ ውስጡ በጨማቂ ውስጥ ይቀመጣል፣ አሸዋው የሚገባበት ቦታ። ይህ ቀላል የጨርቅ ቆራጭ የሥርዓቱ ቁልፍ ይሆናል፣ ምክንያቱም በካፒላሪቲ ምክንያት ውሃው በራሱ ይወጣልና እርጥበቱን ቋሚ በማድረግ የዕለቱን ማጠጣት አያስፈልግህም። አሁን የቦታል ከፍተኛውን ክፍል የጭማቂውን አካባቢ ቁርጠህ ውሰድ። ይህ ያንተ የአትክልቱ ቦታ ይሆናልና አሸዋን በዚያ ታኖራለህ። ጭማቂውን በጠረጴዛ ላይ አኑሩና ኮፓውን በላዩ አኑሩ። እንዲሁም መደርደሪያው በጭማቂ ውስጥ ይሆናል። ኮፓውን በታጠበ የወንዝ አሸዋ ስትሞላ 1 ሴንቲሜትር ከላይ ክፍት በመተው ዊኩን ከት አድርገህ ያዝ። እርጥበቱ በአሸዋው ሁሉ በደንብ እንዲሰራጭ ዊኩ ከመሬት በታች 2 ሴንቲሜትር ያህል እንደተከበረ እርግጠኛ ሁን። አሁን ችግኞችን እናዘጋጃለን። አንዱ የሮዝ ችግኝ እና ሌላው የሎሚ ችግኝ። ሁለቱን ጤናማ እና ከፊል እንጨታማ ቅርንጫፎች መሆን አለባቸው። በቁጥር 3 ሴንቲሜትር ያህል አንድ ረጅም መስኮት እንሰራለን። ቆዳውን በማስወገድ እና ካምቢየሙን በቀስታ በመቀስቀስ እስከሚያንጸባርቁ ድረስ። የተፈጥሮ አሎዌ ቬራን በቀጥታ በተቆረጠው ቦታ ላይ ተጭነው። አሎዌ ቬራ ያረቃል፣ ያነጻል እና የስር መፍጠርን ያበረታታል። ከዚያ በኋላ በዚያው ቦታ ላይ የተፈጨ ቀንዴላ በትንሹ በላይ በማበቅ አስቀምጥ። ቀንዴላ እንደ ተፈጥሮ ፋንጂሳይድ ትሰራለች። ቅርጾቹም በአረንጓዴ ውስጥ አኑሮ የተቆረጠውን ክፍል በመቀበል እና ከእርጥበቱ ጋር በጥሩ መገናኘት እንዲሆን ያረጋግጡ። አሁን የመጠጣ ውሃውን እንዘጋጃለን። በ1 ሊትር ውሃ ውስጥ 1 ማንኪያ የሚሆን የ3% የኦክሲጅን ውሃ ዲስኢንፌክታንት እናቀላቀላለን። 10 ቮሊዩም እና በጥሩ ሁኔታ እንቀላቀላለን። በዚህ ዝግጅት ጭማሪ በመጠቀም ጭማሪው በውሃ ውስጥ በቂ መጠን እንዲያጠገብ እናሞላለን፣ ምክንያቱም ጭማሪ ውሃን ካልነካ እርጥበቱ በኩባያ አይውጣም። ኩባያው በዚህ ቅርጽ በተሞላና ጭማሪ ውስጥ ከተገባ በኋላ በእናቱ ላይ በጣም ቀላል ማጠጣ እናደርጋለን። ይህም አንድ ጊዜ አሻውን ለማሳደግ ብቻ ነው። ከዚያ በኋላ ግን የእርጥበቱን አስተናጋጅነት በራሷ ጭማሪው በራሷ በቀጥታ ትጠብቃለች። አሁን ቲኒ ኢንቨርናደሮችን እንዘጋጃለን። የቦታሉን ቀሪ ክፍልን ወስዳለንና በአንዱ ጎን በቀጥታ መቁረጥ እናደርጋለን። ይህ መቁረጥ ቦታውን ቀላል ለመክፈትና ለመዝጋት ያስችላል እና በኩባዩና በጭማሪው ላይ በትክክል እንዲተካ ያደርገዋል። ሁሉንም ካዘጋጀን በኋላ ይህን ሽፈን በላዩ በቀላሉ እናከማቻለን። ይህም በሙሉ የማምረቻ ሂደት ውስጥ እርጥበቱን ከፍ እንዲቆይ የሚያደርግ ቲኒ ኢንቨርናዴሮ ይፈጥራል። አሁን ግን የመጨረሻው እንኳን እንሰጣለን። ሁሉም ንጹህ እንዲቆይ በተፈጥሮ የሚሰራ አንቲፉንጊስ መከላከያ እንዘጋጃለን። በ1 ሊትር ውሃ ውስጥ ጥቂት የተፈጨ ቀንቃኔ ጨምር፣ በበጎ እስኪሰርቅ ድረስ አራው። ከዚያም ድብልቅ በሆነ ጨርቅ ወይም የቡና ማጥሪያ አሳልፈህ ቅርጽ ውስጥ አፍስስ። 3 ወይም 4 ቀን በአንድ ጊዜ አሸዋንና ቅርንጫፎቹን በቀላሉ አካል። ይህ የፈንገስ እንዳይበቅል ይከላከላልና ሥሮቹን ጠንካራና ጤናማ እንዲቆዩ ያደርጋል። እና የመጨረሻው እርምጃ አንተ የምትበቅለውን መሳያ በቀጭኑ የተሞላ ብርሃን ያለው ቦታ ላይ አኑረው። የቀትር ሰዓት ከቺምቱ ህንጽ ሮታ። በጥቂት ቀናት ውስጥ የውሃ ደረጃውን በብርጭቆ ውስጥ አረጋግጥና ካስፈለገ ሙሉ አድርግ። ብዙ ጭጋግ ካየህ ጊዜ አንድ ጊዜ አስቀምጠ ሰንተረጁን አንሳ እንዲያው። አሁን በጣም የሚያስደስት ክፍሉ ይመታል፣ ግን በተመሳሳይ ጊዜ ትዕግስት የሚፈልግበትም ነው። ምክንያቱም አንተ ላይ ምንም አታይም፣ ቢሆንም
በውስጡ በዚያ እርጥብ አሸዋ ውስጥ ሙሉ የሆነ የአዲስ ሥራ ወዳድ የተፈጠረ ነው። ስለዚህ ተዋቸው፣ እረፍት ይውሉ፣ አትንካቸው፣ አታንቀሳቅሳቸው። እናም እያንዳንዱን 2 ቀን አትመርምረው። ይህ ዘዴ በራሱ ይሠራ እና እዚህ በጥሩ ትኩረት እንድትሰጥ እፈልጋለሁ፣ ምክንያቱም አሁን የሚያስደንቅ ነገር ይመጣ። ይህን ተመልከት። ስሮቹ ነጭ፣ ጠንካራ፣ ወፍራም፣ በተሟላ ሁኔታ የተንደፈፉ ሆኖ መታየት ይጀምራሉ። ይህም ሁሉ በሚጠበቀው እርጥበት ምክንያት ነው። የተጠበቀውም በማቅረቢያው ነው። አሁን የተቀደደው ቅርጽህ ቀላል የዛፍ ቅርጽ ብቻ አይደለም፣ አሁን አዲስ ተነጣጣል የሆነ ዕፅ ሆኗል። እና ይህ የታይላንድ በመስኮት ዘዴ እውነተኛው አስተማማኝነት እዚህ ነው። ቅርጽን በአግድም ሁኔታ ሲሰራ አንድ ብቻ ዕፅ እንገኝም፣ ነገር ግን ብዙ ዕፅ እንገኛለን። ስሩ ከተሰራ በኋላ በተለያዩ ነጥቦች የተለያዩ ክፍሎች ማቆራረጥ እንችላለን። እያንዳንዱንም ቦታ ከቅጠሉ ጋር እንደ አዲስ ተነጣጠለ ዕፅ ማድረግ እንችላለን። በተለምዶ በቁመት የሚደረግ ዘዴ አንድ የፍራፍሬ ዛፍ ብቻ ታገኛለህ። ነገር ግን በታይላንድ ዘዴ በተመሳሳይ ጊዜ 2፣ 3 ወይም ከዚያም በላይ ዕፅ ማግኘት ትችላለህ። እንደምታየው እዚህ በሎሚ ዛፍና በሮዝ ዛፍ በአንደኛው ጥረት የበለጠ ምርታማነት፣ የበለጠ ውጤት እንገኛለን። እንዲህ በቀላል የምትወዷቸውን ዕፅቶች በተፈጥሮ በቅናሽነትና በኢኮሎጂ መንገድ ማባዛት ትችላለህ። ይህ ዘዴ ወደ ልብህ ከደረሰ የወደድከውን አሳይ፣ ቻናልን ተመዝገብና በአስተያየት ክፍል የመጀመሪያ ምንት ማባዛት እንደምትፈልግ ንገረኝ። በሚቀጥለው ቪዲዮ እንገናኛለን እና ስትተክላቸው ቅርጾችስ ጤናማና ጠንካራ እንዲያድጉ እመኛለሁ።